ይዤላችሁ የመጣው ታሪክ የኦስማን ቤ ኦስማን ጋዚን ታሪክ ነው። ኦስማን ጋዚ ምንም እኮ ጀግንነቱ እኮ ጥያቄ የለውም። ምንድነው ኦስማን ኦቶማን ቱርኪሽ የሚባለው ኦቶማን ኢምፓየርን የገነባው እሱ ነው። ኦስማን የሚለው ስያሜ ላይ ነው እንደውም ኦቶማን ራሱ የመጣው። እናሳ በ13ኛው ክፍለ ዘመን የነበረ አካባቢውን ሲያስጨንቅ የነበረ ጀግና ታማኝ ደግሞ አደሴም ታይ በቃ ሐቀኛ ሰው ነበረ። በቃ ይገርመኛል እኔ ምን አይነት ጀግና እንደሆነ ማለት ነው። በዛ ላይ ደግሞ የሚገርም የተነሳው ከተራ የጎሳ ከተራ ከትልቅ ኢምፓየር አይደለም ከተራ ጎሳ ነበሩ። እነሱን አንድ አድርጎ የቱርክ ጎሶች የተከፋፈሉት አንድ አድርጎ የሚያክል ታላቅ ኢምፓየር ለ600 ዓመት ዓለምን ያስጨነቀውን ታላቁን ኦቶማን ኢምፓየርን የገነባው ይሄ ጀግና አይደል ታዲያ? አባቴ ቤዛንታይን ኢምፓየር ሲመጣ መጣ ነው የሚሉት ወስዶ ሰጠት ነው የሚያደርጋቸው። በቃ ሰጠት በቃ ውስጣቸው ነው ማለት ግድግዳ ጋር ወስዶ ለጥፍ ሞንጎሎችን ራሱ አንዳንዴ ሲያስቀየማቸው ታይቷል እኮ። እናሳ በተለይ በትንሽ ጦር ነው ብዙ ጦር የሚያሸንፈው። በዛ ላይ ደግሞ በጣም ስትራቴጂክ ነው። ኦስማን እንዳልኳችሁ በጣም የሚገርም ሰው ነው። በጣም አቀኝነቱና ደግሞ ከጀግንነቱ ያለፈው ደግሞ በጣም ከራሱ ብሔርና ሃይማኖት ውጭ ያሉ ሰዎችን ትሪት የሚያደርግበት መንገድ ነው። ለምሳሌ የዛ አካባቢ ክርስቲያኖች ለኦስማን ቤን የሚደረቡት ለቤዛንታይን አይደለም። ቤዛንታይን ማለት እንግዲህ ክርስቲያን ኪንግደም ነው ወይም ደግሞ ኢምፓየር ነው። ነገር ግን ለሱን የሚደረቡት ኦስምሽ ነው የሚሉት። በቃ ኦስምሽ ይሻለናል እኛ እኮ ኦስምሽ ፈዋ እንኳን ይሰጣናል። በዛ ላይ ደግሞ እኮ ግብሩ እኮ ትንሽ ነው የሚሉት። ግብሩ ትንሽ እኛ እኮ ሳታው ጨረሱን እኮ ምናምን ብለው ኢቭን ለሱ ላይ ይሰልሉል ነበር። ከሃይማኖታቸውና ከብሔራቸው ውጪ ላለው ለኦስማን ቤይ ይሰልሉል ነበር የዛ የክርስቲያኖቹ ወገኖች ማለት ነውና በዚህ ደረጃ ደስ የሚል ካራክተር ያለው ጀግና አዋጊ ፈረስ በጣም ጎበዝ ፈረሰኛ ጎበዝ ፋይተር ነበረ። እና ያው 27 አመት ኦቶማን ኢምፓየርን ከመሰረተ በኋላ ከ27 አመት ከመራ በኋላ ለልጁ አስተላልፎ ሞቷል። በአሜባም ይሁን በምንም ሞቷል። ምን አሁን አሜባ ነው ምናምን የሚለው ነገር ሳንገባ ሞቷል። ለማንኛውም